በነ አቶ ዮሐንስ ቦያለውና በነ ዶክተር ወንደሰን አሰፋ መዝገብ የሽብር ክስ የተመሰረተባቸው ተከሳሾች ከዚህ ቀደም ተፈጽሞብናል ባሏቸው የመብቶች ጥሰት ላይ ማረሚያ ቤት ማስተካከያ እንዲያደርግ የተሰጠው ትዕዛዝ ተፈጻሚ አልሆነም በሚል በድጋሚ ባቀረቡት አቤቱታ ላይ ዛሬ አርብ የማረሚያ ቤት ኃላፊዎችን ምላሽ የተመለከተው የፌዴራሉ ከፍተኛ ፍርድ ቤት ሕገ መንግስትና የሽብር ወንጀሎች ችሎት በድጋሚ ትዕዛዝ ሰጥቷል። ተከሳሾቹ ባለፈው ግንቦት 5 ቀን 2016 ዓ.ም ከሌሎች እስረኞች በተለየ መልኩ በማንነታችን ተለይተን በቤተሰብ ጥየቃና በምግብ አቅርቦት ሰዓት ላይ ገደብ ተጥሎብናል የሚሉና ሌሎችንም የመብት ጥሰት አቤቱታዎች አቅርበው ነበር። በጉዳዩ ላይ የቃሊቲና የቅሊንጦ ማረሚያ ቤት የእስረኞች አስተዳደር ኃላፊዎች ግንቦት 29 ቀን በችሎት ቀርበው እንዲያስረዱ፣ ሆኖም እስከዚያው ድረስ ተከሳሾቹ ከዚህ ቀደም ያገኙት የነበረው አገልግሎት እንዲፈጸም በማለት ትዕዛዝ መስጠቱን መዘገባችን ይታወሳል። ይሁን እንጂ ትዕዛዙ እየተፈጸመ አይደለም በማለት በድጋሚ አቤቱታ ማቅረባቸውን ተከትሎ ችሎቱ ከመደበኛው የጊዜ ቀጠሮ በተለየ መልኩ የማረሚያ ቤት ኃላፊዎች ዛሬ አርብ ግንቦት 23 ቀን 2016 ዓ.ም ቀርበው እንዲያስረዱ በሰጠው ትዕዛዝ መሰረት ዛሬ ችሎት ቀርበው ማስረዳታቸውንና የተከሳሽ ጠበቆችም መገኘታቸውን ከጠበቆች አንዱ አቶ ሰለሞን ገዛኸኝ ተናግረዋል። የማረሚያ ቤት ኃላፊዎቹ ትዕዛዙ ለምን እንዳልተፈጸመ በችሎቱ ለቀረበላቸው ጥያቄ ከደህንነት ጋር የተገናኘ ምላሽ መስጠታቸውንና ከትናንት ሐሙስ ጀምሮ ግን በመተግበር ላይ እንደሚገኙ ስለማስረዳታቸውም ጠበቃው ገልጸዋል። ኮማንደር አስቻሉ የቃሊቲ ማረሚያ ቤት አስተዳደር በተነሱት አቤቱታዎች ላይ ለምን እንዳልፈጸመ የተለያዩ መልሶችን ሰጥቷል። ከዛም ውስጥ ለምሳሌ ምግብን በተመለከተ ፍርድ ቤቱ እንድትፈጽሙ ባለ መሰረት ከትናንትና ጀምረን መፈጸም ጀምረናል አለ። ሰዓቱን በተመለከተ ሙሉ ሰዓት ሳምንት ሙሉ እንዲገባላቸው አድርገናል። ከትናንትና ጀምሮ ያው የመንግስት ስራ ሰዓትና በሁሉም ዕለት እንዲገባላቸው ምግብ በማንኛውም ሰዓት እንዲገባላቸው ትዕዛዝ ሰጥቻለሁ። የተፈጸመዋል ያለው ግን ከዛ በፊት ለምንድን ነው ያልፈጸምከው የሚለውን ጉዳይ በተመለከተ ካለብን የሴኩሪቲ ሁኔታና እነሱም ደህንነት ሲባል ነው የሚል ነው ያለው። ምክንያቱም ነው ያለው እነሱን የሚጠይቁ ምግብ ይዘው የሚመጡ ሰዎች ማንነታቸውን አናውቅም፣ ብዙ ሰዎች ስለሚገቡ በእነሱ ላይ ጉዳት ያደርሳሉ የሚል ነበር ያስነሳው። ችሎቱም የእነሱን መብትን መገደብ ነው የሚሻለው ወይስ ይህንን ደህንነትን ጥበቃ የሚያደርግ የጸጥታ ኃይል ማሰማራት ነው አይነት ጥያቄ ነው የጠየቀው። ከኛም የቀረበው ጥያቄ ምንድነው? ፍርድ ቤቱ የቃሊቲ ማረሚያ ቤት በጣም ካሉት ማረሚያ ቤት ውስጥ በጥብቅ የሚጠበቅ ማረሚያ ቤት የሚገባው ሰው የማይታወቅ ስለሚሆን በእነሱ ላይ ጉዳት ያደርሳል የሚለው ታማኒነት የለውም፣ ይሄ ምክንያታዊ አይደለም የሚልም በእኛ በኩል መልስ ተሰጥቷል። በተጨማሪም በተለይ በነ ዶክተር ወንደሰን አሰፋ መዝገብ ስር ያሉ ተከሳሾች የጠያቂዎቻቸው ቁጥር መገደቡን አስመልክቶ ላቀረቡት አቤቱታም የማረሚያ ቤቱ ኃላፊዎች በዛሬው ችሎት ምላሽ መስጠታቸውን ተናግረዋል። ሕገ መንግስቱን በመተላለፍ የሚጠይቀንን አንድ ወይም ሁለት ሰው ብቻ አስመዝግቡ ተብለን ከቤተሰብ ከቅርብ ዘመዶቻችን ከጓደኞቻችንና ከሃይማኖት አባቶች ጋራ እንዳንገናኝ ተደርገናል በሚል ባቀረቡት አቤቱታ የማረሚያ ቤቱ ኃላፊዎች በተመሳሳይ ከደህንነት ጋራ የተገናኘ ምላሽ መስጠታቸው አቶ ሰለሞን አስረድተዋል። በዚሁ በነ ዶክተር ወንደሰን መዝገብ ስር ያሉ ወደ 9 ወንዶች ተከሳሾች ከሚያዝያ 26 ቀን 2016 ዓ.ም ጀምሮ ከህግ ውጪ ከሞት ፍርደኞች ከተፈረደባቸው ታራሚዎችና ከማይመለከታቸው ጋራ ከታሰሩበት እንዲለዩ የተሰጠው ትዕዛዝም አለመፈጸሙን አመልክተዋል። እነዚህንና ሌሎችንም የመብቶች ጥያቄዎች አስመልክቶ የተሰጡ ትዕዛዞች ተፈጻሚ እንዲሆኑ ችሎቱ ለማረሚያ ቤቶቹ ጥብቅ ትዕዛዝ መስጠቱን አቶ ሰለሞን ተናግረዋል። ይህን ፍርድ ቤቱ ካዳመጠ በኋላ ከዚህ በኋላ እስረኞቹ አሁን በሚቀጥለው በሚኖራቸው ቀጠሮ ላይ ይህ አልተፈጸመልንም የሚል ነገር እንዳያነሱ። ምክንያቱም ይሄ መዝገብ የደለበው በተከሳሾች የክስ እንትን ሳይሆን በሚቀርቡ አቤቱታዎች ላይ ነው። መዝገቡ የደለበው በጣም ከፍተኛ የሆነ አቤቱታ እየቀረበ ነው። ይህም የሚቀርበው አቤቱታ በስራችን ላይ ከፍተኛ ተጽዕኖ አሳድሯል። ስለዚህ ከዚህ በኋላ አቤቱታም መምጣት የለበትም። እናንተ መፍታት የምትችሉትን በህጉ መሰረት እዛው መፍታት አለባችሁ። በዋናው ጉዳይ ላይ ትዕዛዝ እንሰጣለን፣ እንፈጽማለን ያላችሁትና አሁን ፈጽመናል ጀምረን ያላችሁትን በዛው እንድትቀጥሉ በማለት ተጠናቋል። በሁለቱም መዝገቦች ስር ያሉ ተከሳሾች በአማራ ክልል ካለው ግጭት ጋር በተገናኘ የሽብር ክስ ተመስርቶባቸው ጉዳያቸውን በማረሚያ ቤት ሆነው በመከታተል ላይ የሚገኙ ናቸው። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ።